አንድ ቀን ልጅ ለእናቱ እናቴ በጣም ቆንጅዬ የሆነች በጣም የምወዳትን ፍቅረኛዬን ላስተዋውቅሽ እፈልጋለሁ አላት። እናቱም በጣም ደስ ብሏት እሺ የኔ ልጅ ገበያ ደርሼ ልመለስ ብለው ወደ ገበያ ሄደች። ልጁም ለፍቅረኛው ስልክ ደውሎ ዛሬ እንደ በፊቱ ተደብቀሽ አትሄጂም፣ ከእናቴ ጋር አስተዋውቅሻለሁ ተሎ ነይ አላት። ልጅቱም እሺ ብላ ታጣጥባ ለባብሳ ራሷን በመስታየት እያየች ዋው እኔ እኮ በጣም ቆንጅዬ ልጅ ነኝ፣ እንዲህ አይነት ሴት ለልጇ አግኝታማ እምቢ የምትልና ትኖር አይመስለኝም እያለች ከቤት ወጣች። ከዛም ባስ ውስጥ ገባች። አንዲት እናት ብዙ እቃ ተሸክመው መጡና እባክሽን ልጄ መስኮት የሌለበት ቦታ መቀመጥ አልወድም፣ ወደዛ ትንሽ ጠጋ በይልኝ አሏት። አቦ አልፈልግም፣ እኔ እኮ ነኝ ቀድሜ የተቀመጥኩት ስለዚህ አይሆንም አለቻት። እሺ ልጄ ይቅርታ ብለው ዝም አሉ። ከዛ ከባስ ውስጥ አብረው ወጡና ከባስ ውስጥ አብረው ወጥተው ታክሲ ጠበቁ። አንድ ታክሲ መጣና ለአንድ ሰው የሚሆን ቦታ ብቻ ነው ያለው አለ። ሴትየዋም እባክሽ ልጄ በጣም አጣዳፊ ችግር አለብኝ፣ ተሎ ከቤት መድረስ አለብኝ፣ በዛ ላይ ቀይ በጣም ከብዶኛል፣ እኔ ልግባና አንቺ ሌላ ታክሲ ጠብቀሽ ነይ አለቻት። አቦ ምን አይነት አሮጊት ናት፣ ይህ የኔ ችግር ነው እንዴ ታዲያ ብላ ታክሲ ውስጥ ገብታ ሄደች። ከዛ ከቤት እንደገባች እናትህ የት አሉ አለችው። አይ አሁን ትመጣለች ገበያ ሄዳ ነው አላት። ዋው እንዲህ ቆንጆ የሆንኩ ልጅ አግኝተው በጣም ነው ደስ የሚላቸው አለች። እሱም ትክክል ነሽ፣ እርግጠኛ ነኝማ በጣም ትወድሻለች አላት። እናቱም በሌላ ታክሲ ትንሽ ቆይተው ከቤት ደረሱ። ቤት ሲደርሱ መንገድ ላይ እንደዛ ስታቆሽሻት፣ እንደዛ ስታሰድባትና እንደዛ ስታዋርዳት የነበረችውን ልጅ ከቤት አገኘቻት። ልጅ ይቺ እርኩስ ሴት ከዚህ ምን ታረጋለች አለችው ብላ ጠየቀችው። እናቱ ልጄ ይቺ እርኩስ ሴት ከዚህ ምን ታረጋለች ብላ ጠየቀችው። እማዬ ይቺ እኮ ናት የኔ ፍቅረኛ አላት። ከዛ እናቱ የሆነውን ሁሉ ነገሩት። እሱም እውነት ነው ብሎ ጠየቃት። አዎ ግን ያንተ እናት መሆኗን አላወኩም ነበር አለችው። እናት ያው እናት ናት፣ የኔን እናት ወዶ የሌላውን እናት መጥላት ይህ ንፍግነት ነው ብሎ አባረራት። ሴቶችዬ ውበትና ደምግባት በቂ አይደለም። የሴት ልጅ ውበቷ ውስጥ ላይ ያለው መልካም ስነ ምግባሯ ስብዕናዋ ነው። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኔ ቻናል ተከታታዮች እንዴት ናችሁልኝ? እኔ አልሐምዱሊላህ ሰላም ነኝ። ይቅርታ በመጀመሪያ ሰላምታ አላቀረብኩላችሁም አፏን ብያለሁ እና በድጋሚ ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁልኝ የቻናሌ ተከታታዮች? እኔ አልሐምዱሊላህ ደህና ነኝ። ያው ግጥሜን እስከ መጨረሻው አዳምጣችሁታል ብዬ አስባለሁኝ እና ደግሞ ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ከጎኔ ሁኑልኝ እላለሁ። ከጎኔ ጠብትን በሉኝ። ምንድነው ወሬው ጠፋብኝ እና ምን ልላችሁ ነው? ለቤት አዲስ የሆናችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑኝ እላለሁኝ። ድጋፋችሁ ያስፈልገኛልና ደግፉ አድርጉኝ። ያው ሙሉ ለሙሉ ባትደግፉኝም ደግፉኝ። እኔ አንዷ ቆራጭ እህታችሁ ነኝና ወይኔ ሮሮዬን ያዘኝ ምንድን ነው እና አንዷ ቁርጥራጭ እህታችሁ ነኝ እና ከጎኔ ሆኖ አበረታቱኝ እላችኋለሁ። እንበረታታ እና ያለን ቆይታ ይህን ይመስላል ውዶቼ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዳችኋለሁኝ። ግጥሜን በዚህ ጨርሻለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ሰላሙ አለይኩም።